ምክንያቱም የፖለቲካ ስትራቴጂ እየሰጠው አይደለም የፖለቲካ አመራር እየሰጠው አይደለም የፖለቲካ አቅጣጫ የለም ስትራቴጂ የለም ስትራቴጂ ቅድም እንዳልኩ ፖለቲካዊ ኢኮኖሚያና የሴኩሪቲ ስትራቴጂ መኖር መቻል አለበት ኢትዮጵያ አሁን ባለፉት 6-7 ዓመታት የናሽናል ሴኩሪቲ ስትራቴጂ እንኳን የላትም የተጻፈ የናሽናል ሴኩሪቲ ስትራቴጂ የለም አይ ሪሜምበር አንድ ጊዜ አብይ አንድ መለጽ የጻፋት ነበረች የቤታዊ ዲሞክራሲና የሰራዊቱ ግንባታ መጽሐፍ አለች ድሮ ነው ያነበብኳት ይዞ መጣ አንድ ቀንና ይሄ አገር አፍራሽ ዶክመንት ነው ይሄ ዶክመንት ነው የዚህ ሀገር ችግር መቀደድ አለበት ሲል ቆይ ከመቅደድ በፊት በሌላ ነገር እንተካው እናንብበውና በደንብ ከውስጡ መወሰድ ያለበትን ወስደን ገንቢ የሆነው ወስደን አፍራሽ የሆነው ከውስጡ ጥለን አዲስ የመከላከያ ግንባታ ሰነድ ይዘጋጅ ከዛ በኋላ ይሄኛው መግደል ይቻላል ከመግደል ራሱ ለታሪክ ከመድ ሸልፍ ላይ ማስቀመጥ ይቻላል አልኩት ሶ without any political strategy without proper economic strategy እየተደረጉ ያሉ እነኚህ ማብቂያ የሌላቸው ጦርነቶች መከላከያው ላይ ከፍተኛ ጫና አጥተዋል ይሄ መከላከያ ቢፈርስ ደንታችን አይደለም የሚሉት ኃይሎች they have to be very serious ምክንያቱም አንድ ነገር ማፍረስ ቀላል ነው መገንባት ከባድ ነው እነመለስ ኢህአዴግ አንድ ካሰሩ ስታቱስ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመስሉት ኢህአዴግ ጦር የሚል ይዘው ነው የመጡት እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉም ኢንስቲትዩሽናል ሚሞሪ ሎስ ነው የፈጠረው በተለይ በአየር ኃይል አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል ፓርትሊ ተስትሩ ምክንያቱም እንደዚህ ስፔሻላይዜሽኖች አሉ ተቋማዊ ስፔሻላይዜሽኖች አሉ ይሄ ኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው የመጣው ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለ ሥላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው አዎ ችግር አለው ወንጀሎች ፈጽማል አዎ ለውጥ ስታመጣ ለዛ ነው እኔ ኢቭን በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን ማልደግፍበትና ጥገናዊ ለውጥ ያስፈልጋል ብለው ነገሮችን ሙሉ በሙሉ አፈርሰን እንሄድ ማለት ስትንደው አብረህ የምታጣው ነገር አለ በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ ፖለቲካል ፓርቲ ብታፈስ ችግር የለውም አዲስ ተመሰርታል ብዙ ምን የለውም ወታደራዊ ተቋሞች ግን የሴኩሪቲ ተቋሞች በጣም አስቸጋሪ ነው አንድ ከዚሁ ጋር ያያየ የደህንነቱን ልስጥ አብይ ነገታቸው አሰፋን ሲያባረር የሄደበት አካሄድ የኢትዮጵያ መንግስት እስከዛሬ ድረስ ተመልሶ በቂ የሰባዊ መረጃ ኃይል ማደራጀት እንዳይችል አድርጎታል ምክንያቱም የተቋማዊ እንትሮች አሉ ታይዞ የሚሰንሰለቶች አሉ ከጊዜ ወደ ጊዜ ከትውልድ ወደ ትውልድ እየወረስኩት መጣ ኢህአዴጎች ሲመጡ መከላከያ ብቻ ሳይሆን የነበረውን ደህንነትም አፈረሱ የተወሰኑ ሰዎችን ወሰዱ አብይ መከላከያውን እንኳን ብዙም ባያፈርሰው ደህንነቱን አፈርሶት መልሶ ለመገንባት እስከዛሬ ኒስ ናሽናል ኢንተለጀንስ ሴኩሪቲ ሰርቪስ ናሽናል ኢንፎርሜሽን ሴኩሪቲ ሰርቪስ የሚባለው ኃይል በሂውማን ኢንተለጀንስ እስካሁን ወደ ነበረበት መመለስ አልተቻለም ለዚህ ነው አሁን ሶማሊያ ላይ ያለን እጥረት ብዙ መናገሩ ነውር ነው እውነቱን ለመናገር የሚያሳፍር ነው ፕራክቲካሊ ኢትዮጵያ ዛሬ የሚመጥናትና ሩብ የሚመጥናት የደህንነት ተቋም ይላል መከላከያ ብቻ አይደለም ማለት ነው የደህንነት ተቋሙ ራሱ በጣም ተዳክሟል አንዳንድ ራሳቸውን ይሸውዳሉ ልክ አብይ ከኢንሳ ስለመጣ ብቻ ኢንሳ ላይ ኦብሰስ የማድረግ ኢንፎርሜሽን ሴኩሪቲ ወይ ደግሞ ኢንፎርሜሽን ኢንተለጀንስ ጠቃሚ ነው ግን በኢትዮጵያና በአፍሪካ ተውና በአለም ላይ ራሱ የሳይበር ሴኩሪቲ
የሂውማን ሴኩሪቲው ሰፕሊመንተሪ ነው እንጂ ድጋፍ ሰጪ ነው እንጂ ሪፕሌስ ሊያደርገው አልቻለም ገና it's not there yet human intelligence is key የሂውማን ኢንተለጀንስ የኒስ አቅም በጣም ተመናምኗል ይሄ ደግሞ ከመከላከያ ጋር የሚያያዝ አንዱ መከላከያ ቅድም እንዳልኩ መከላከያ በካውንተር ኢንሰርጀንሲ በፀረ ሽምቅ ትግሉ ሊሳካለት ያልቻለውና አማጺው ወደ ጊዜ አቅሙንም ስፋቱንም እያሳደገ የሄደበት ምክንያት ምንድነው የኢንተለጀንስ ሰርቪስ መዳከም መከላከያው ብላይንድ ሆኖ እንዲሄድ ያደረገው ኦፍኮርስ መከላከያ የራሱ ኢንተለጀንስ ዲፓርትመንት አለው ሪሌቲቭሊ ኦኬ ናቸው ግን ከሲቪሊያን አንፃር የሚመጣው በጣም ከመዳከሙ የተነሳ they are shooting blind አየህ እና ይፍረስ የምንለው ነገር መለወጥ ያለበት ቢሄቪየሩ ነው ኢንዶክትሪኔሽኑ ነው ህግን እንዲከተል ማድረግ ነው አላማውን በግልጽ ማስቀመጥ ነው ወጣ ብለው ጥፋት የሚያጠፉትን ማረም ያማሆኑትን ነቅሎ ማውጣት እንጂ እነዚህን ተቋማቶች ማጠናከር እንጂ ማዳከም ለህዝብም ለሀገርም ይጠቅማል ብዬ አስባለሁ ጥሩ ይሄንን ካነሳ ሃይቀር በጣም ጠንካራ ርዕስ ነው ይሄ በተለይ ከመከላከያ ጋር በተገናኘ አሁንም እያወራንበት ያለ ነው አንድ ነገር ላንተም ላንሳልህና ምናልባት ለመከላከያ ሰዎችም የሚተላለፍ መልእክትና ራሳቸው እንዲፈትሹም የሚሆን ጥያቄ ይመስለኛል ቀጣይ ጥያቄ የሚሆነው ከመከላከያ ጋር መከላከያ እንደ መከላከያ የራሱ ተቋም አለው ለህገ መንግስቱ ነው ተገዢነቱ ከህዝቡ ጋር እየተዋጋ ነው ያለው ለዚህም ትልቅ ዋጋ እየከፈለ ነው ያለው ለዚህ ትልቅ ዋጋ እየከፈለ ያለ ድርጅት ወይ ደግሞ ተቋም የራሱ ስብዕና የለውም ወይ ግለሰብ እንደፈለገ የሚነዳው ከሆነና አይ በቃ እዚህ ጋር ጦርነትን አቁም ቁጭ ብለህ ተደራደር በሰላም መንገድ መፈታት ያለባቸው በሰላም መንገድ ፍታ ካልፈታህ ግን መከላከያ ከእንግዲህ ላንተ የሚዋጋበትና የሚሞትበት ጉዳይ የለውም ሀገሪቱ ውስጥ ያሉ የፖለቲካ ድርጅቶችና ተቋማት ሀገሪቱን ለተሻለ የፖለቲካ መድረክ ሊያዘጋጇት ይገባሉ ያንተ ጉዳይ እዚህ ጋር ሊቆም ይገባል ብሎ ስርዓቱን ወይ ደግሞ አብይ ግለሰብ ሆኗልና ይሄንን ስርዓት ማስቆም አይችልም ወይ መከላከያ ይሄንን ማድረግ ካልቻለስ ለመከላከያ መቆርቆሩና በዚህ ደረጃ መከላከያን ሰንሰለት ነው ብሎ መናገሩ ከግለሰብ አገልጋይነት በተሻለ እንድንመለከተው ያደርጋሉ የሚሉ ሰዎች አሉ ምንድነው እይታ ያንተ ጉዳይ እዚህ ላይ መከላከያዎችም ራሳቸው እንዲመለከቱ ፈልጋለሁ በዚህ ጉዳይ ላይ ያን ሀገር መከላከያ ሀገር ያስጠብቃል ትዛዝ ግን almost always በወቅቱ ስልጣን ላይ ካለው የሲቪል አመራር ነው የሚቀበለው በተለይ ደግሞ አሁን ያለው ኢትዮጵያ ውስጥ ያሉት መኮንኖች በመለስ ተቀርጸው የመጡ ናቸው የመለስ አቋም ደግሞ በተለይ ከራሱም ስልጣን ከሁሉም አንፃር የነበረው ኢንዶክትሪኔሽን የፓወር አምቢሽን እንዳይኖራቸው የስልጣን ምኞት እንዳይኖራቸው ተደርገው የተቀረጹ ናቸውና ቲዮሬቲካሊ በሁሉም ሀገር ወታደሩ የፖለቲካ ፍላጎት እንዳይኖረው የስልጣን ፍላጎት እንዳይኖረው ማድረጉ የሚመከር አሁን ወደ አንተ ወደ አነሳው ጥያቄ ወስደናል አንድ ወታደራዊ ኃይል ኦፍ ኮርስ አላማው በጊዜው ስልጣን ላይ ላለው ሲቪሊያን አመራር መታዘዝ ነው ማስፈጸም ነው ያ ሲቪሊያን አመራር ከህግና ስርዓት ውጪ ወጥቶ በተለይ ደግሞ የብሔራዊ ህልውናን የሚጎዳ ስራ ሀገርን የሚያፈርስ ስራ ውሳኔ ሲወስድ እርምጃ ሲያዝ ምን ማድረግ አለበት የሚለው ብዙ ጊዜ አፍሪካውያን ውስጥ ችግር እየፈጠረብን የመጣው ይሄ ነው ምክንያቱም የሲቪሊያኖቹ ከስልጣናቸው ከህግና አሰራር ውጪ ብሔራዊ ጥቅም እየጎዱ በሄዱ ቁጥር እንዲህ አይነት ጥያቄ ከህዝቡ ሲነሳል እንዲህ አይነት ጥያቄ ወታደሮቹ ላይ ጫና ይፈጥራል ጫና ብቻ ሳይሆን ኢንሴንቲቭም ይፈጥራላቸዋል ወታደሮቹ ወደ እርምጃ የሚሄዱበት ሁኔታ ይፈጥራል ኢትዮጵያ ውስጥም ይሄን ጉዳይ አጀንዳ ሆኖ መምጣቱ ወታደሮቹ ላይ ጫና እየፈጠረ ነው ምንም ጥያቄ የለውም sooner or later they will be forced to take action በዲሞክራሲ እንደሚያምን በሲቪሊያን አመራር ሲቪሊያን ኮንትሮል ኦፍ አርምድ ፎርስስ እንደሚያምን ሰው አድቮኬት ባላረግም ኢኔቪታብል እየሆነ እየመጣ ነው ያለው ምክንያቱም ይሄ ወታደራዊ ኃይል ኦቨር ስትሬችድ ሆኗል
ከራሱ ህዝብ ጋር እንዲዋጋ ተደርጓል። የወታደራዊ ስራ በተጨማሪ ከፍተኛ የሆነ የሲቪል ስራ እንዲሰራ እንዲሸከም ተደርጓል። ጫና እየፈጠረበት ነው። አብይ አምና ሲናገር አንዳንዶች የወታደራዊ መፈንቅለ መንግስት ያስባሉ፣ አይሳካም እናውቃለን ምናምን ሲል ነበረ። ራሱን እየሸወደ ነው። ምናልባት እሱ ከላይ ያሉትን 5-10 ጀነራሎች በተለያየ መልኩ ይያለው በገንዘብ ይያለው አሰራርች ያለው ብሎ አስቦ ሊያስብ ይችላል። that's not true። አብዛኛው ከውስጥ በማከል ያለው ኢቨን ሲኒየር ላይ ያለው አመራር የሀገሪቷን ችግር እኔና አንተ ከምንረዳው በላይ ይረዳል። እኔና ካንተ የበለጠ ቁጭት አለው። አምፀው ጫካ ከገቡት ልጆች ባልተናነሰ ስሜት አለው። ይሄ ወታደር እኮ የገበሬ ልጅ ነው። እናቱ አባቱ ቤተክርስቲያን መስጊድ መሄድ እያቃታቸው የሞተ መግባር እያቃታቸው ቤታቸው እየተቃጠለ እየተዘረፉ ያለው ወታደር ነው። ወታደር የሆነው የሀገርን ህልውና ለማስጠበቅ የሀገር ደህንነት ለማስጠበቅ ነው። ኢንድለስ የሆነ የሀገር ቀውስ ውስጥ ሲገባ በቃ የሚልበት ደረጃ የሚመጣበት ጊዜ እየተቃረበ ነው ያለው። ያ ምን ያመጣል? በስፋት ልንወያይበት የምንችለው ነው። ግን እንደኔ አሁንም ውግንናዬ ከከሌ ጀነራል ከከሌ ምናምን የሚል ነገር ሳይሆን እንደ ተቋም ግን ተቋሙን ፉሊ ዲሊት ማድረግ ይጎዳል። ተቋሙን መገሰጽ፣ መተቸት፣ ጥፋቶች እንዲታረሙ ማድረግ፣ ከፍተው የወጡ መኮንኖችን ማጋለጥ ተገቢ ነው። ሆኖም ግን ተቋሙ የመከላከያም ሆነ የብሔራዊ ደህንነትም ሆነ የፖሊስም ኃይል ቢሆን አፍርሰን በአዲስ እንተካለን የሚለው ሐሳብ አደጋ ከዶክትሪኖች ተጉዞ ጀዋር በደንብ እንድንመለከተው የፈለኩት በደንብ አድምተን እንድናወራ በተለይም በርካታ ሰዎች ለመከላከያ ተስልባለው ጀዋር የሚሉ ነገሮችን ስለሚያነሱ ነው ይሄን ነገር በደንብ ጠንክሬ እዛ አካባቢ እንድናወራ የፈለኩት። ራሳቸው መከላከያ ራሱ እንዲገመገሙም ጭምር ነው ድጋሚ ይሄንን ነገር የምናገረውና ከዶክትሪኖች ወጥቶ መከላከያ ለግለሰብ ታዛዥ ሲሆን እና ለግለሰብ ታዛዥ ነው ሞላ ሀገሪቱ ጦርነት ሲያውጅ ግለሰብ መከላከያ እየላከኝ ሁሉ ነገር ሲያደርግ ይፍረስ ቢባል ምኑ ነው ክፋቱ? ወይ መከላከያ ራሱን ካላረመ መፈንቅለ መንግስት ያደርግ ብቻ አይደለም ወይ ደግሞ መፈንቅለ መንግስት ያደርግ የሚል እኔ እምነት የለኝም። ግን ይሄንን ስርዓት ማስቆም ይችላል የሚል እምነት አለኝና ወይ ደግሞ ተላላኪ አይደለሁም የግለሰብ ተላላኪ አይደለሁም ከህግ ውጪ ነው እየሄዳችሁ ያላችሁት ብሎ አንድ ቦታ ላይ መከላከያ ካልቆመና የግለሰብ ተላላኪ ሆኖ ጦርነትን በየቦታው ሄዶ የሚዋጋ ከሆነ ለዚህ ስርዓት ይፍረስ ቢሉ እናቷ ልጇ አደባባይ ላይ የሚረሸንባት እናት ልንፈርድባት ነው ወይ? ለዛ ወንድም ልንፈርድ ነው ወይ? ኖ አንደርስታንድ እኮ ጥያቄ ከየት እንደመጣ አውቃለሁ። ግን ነገ የሚጠቅመን ተቋም ይፍረስ ከምንል ዛሬ የጎዳን ያለው ግለሰብ ይወገድ ማለቱ አይሻልም? እሱን ነው መከላከያ ማድረግ ያለበት የሚል ነው ጥያቄ። ሶ you should put it that way ያየ ምክንያቱም ይሄ ተቋም ከሚጎዳን ይፍረስ የሚለው ከተጎጂ አንፃር ስታየው it makes sense። ከሀገራዊና ከወደፊት ሊመጣ ከሚችለው አደጋ አንፃር ስታየው ግን የተቋሙ መቀጠል ከጉዳቱ ጥቅሙ ያይላል። የሚቀለው ለህዝብም ለሀገርም የሚቀለው የተቋሙ ትዕዛዝ የሚወስድበት የፖለቲካ አመራር እንዲቀየር ወይ አቋሙን እንዲለውጥ ወይ እንዲለወጥ ማድረግ ሰራዊቱ ከህዝብ ጋር እንዲወግን ለሀገር እንዲወግን መስራቱ የተሻለ ነው እንጂ ይፍረስ እያልከ ከሄድክ አደጋ አለው። እኔ እያልኩ ያለሁት ምንድነው መከላከያ እንደ ተቋም ችግሮች አሉት፣ ኦፊሰሮችም ችግር አለባቸው። ዋናው ችግር ግን ፖለቲካው ነው፣ የፖለቲካ አመራሩ ነው። ትግሉ መሆን ያለበት ኢቨን ጦሩ ራሱ ከህዝብ ጋር ሆኖ የፖለቲካ አመራሩ አሰራሩንና አካሄዱን እንዲቀይር ወይ እንዲቀየር ማድረግ ላይ እንዲሰራ መስራቱ የተሻለ ነው። ያ ነው ለሀገር የሚጠቅመው።